ምን አይነት መግነጢሳዊ የሆነ ዜና ነው አሁን ላይ ወጣው? የአርሰናል ደጋፊዎች በደስታ ላሰክራችሁ ነው። እንደምታውቁት ይሄ ዝውውር እኔም ብቻ ሳይሆን እናንተንም ስልችት እንዳረጋችሁ አውቃለሁ። አሁን ላይ ግን እጅግ በጣም አስደሳች ዜናን ይዤላችሁ የመጣሁት የኒውካስትል አሰልጣኝ ኤዲ ሃው ከኒውካስትል አሰልጣኝነታቸው ተነሱ ወይም ከኒውካስትል ጋር ተለያዩ። የብሩኖ ጊማሬዥን ዝውውር እንደሚያፈጥነው እና ኤዲ ሃው ከኒውካስትል የወጡበት ዋነኛው ምክንያት ኮከቦቻቸውን ማቆየት ስላልቻሉ ነው። ከነዛ መካከል አንዱ ብሩኖ ጊማሬዥን ማቆየት ስላልቻሉ አሁን ቅርብ ጊዜ ተጠይቀው ምን እንዳሉ ታስታውሳላችሁና እሱ ብቻ አይደለም ሳንድሮ ሶላኒና አንቶኒ ጎርደንም ጭምር በኒውካስትል ማቆየት ስላልቻሉ ምን ቀረኝ በኒውካስትል ብለው ከኒውካስትል ጋር ተለያይተዋል። እናም የብሩኖ ጊማሬዥ ዝውውር በቅርቡ እንደሚጠናቀቅ ይጠበቃል። ዛሬ ጠዋት የተሰማ ሰበር መረጃ ኤዲ ሃውልና ኒውካስትል በጋራ ስምምነት ኤዲ ሃው ለቋል ነው ማለት ፕሮጀክቱ ፌል አደረገ። ገባ አይደለ? ይሄ ደግሞ ለአርሰናል ለመድፈኛው ለቻምፕ ያበደ ዜና። ብሩኖ ጊማሬዥን አሁን በሁለት ቀን ውስጥ ቢርቢጎ ተጠብቃለ ማለት አርሰናልም አዲስ ቢድ ያዘጋጀ ነው የሚባል መረጃ አለ። ኤዲ ሃው ለቀቀ ማለት ማለት ፕሮጀክቱ ፌል አደረገ ማለት ገባ አይደል? ኒውካስትሎች ወደ ሌላ አቅጣጫ ኢማጂን እሱ የሰበሰባቸው ተጫዋቾች በሙሉ ለቀዋል። ብሩኖ ጊማሬዥን ብቻ ነው የቀረው። ገባ? ብሩኖ ጊማሬዥን ደግሞ ማለት ነው አሰልጣኝህ ተቀይሮ ጓደኞች እንዳለ ኩዮቹ እንዳለ ለቀው አንተ እዚህ ከቀረ አብዳል ማለት ተረዳጋለ። ስለዚህ ሄዶ መደዋወል ሊጀምር ነው ማለት ነው። እንደውም ሳውዲ ስለሆኑ ነው እንጂ ሰዎቹ ማለት እዛው እንግሊዝ ውስጥ ቢሆኑ ነው እስካሁን ፈንክቷቸው ነበር ነው ማለት ገባ። ይሄ ምርጥ ዜና ነው። ኤዲ ሃው ላቀለ መናገር መጀመሪያ ልክ ክረምት እንደተጀመረ ነበር መባረር የነበረበት። አሁን ማርኬት ላይ ምርጥ ማናጀሮች ራሱ አመለጣቸው አስበዋል። ግላዝነር ምናምን ቢያመጡ ምናምን ነገር አሪፍ እድል ነበራቸው። ኤዲ ሃው 5 ዓመት ፕሮጀክቱን 5-6 ዓመት ፕሮጀክቱን ይዞት ካራባኦ ካፕ ነው ያመጣለት። በጣም ብዙ ገንዘብ አፍስሰዋል። ክሪስታል ፓላስ በዚህ ጊዜ ውስጥ ግላዝነር ይዞ 3 ዋንጫ በልቷል። ገባር አስቶን ቪላ ላስት ሲዝን ዩሮፓ ሊግ በላ። ገባ ኤቭሪባዲ ከነሱ ያነሰ ኢንቨስትመንት እያደረገ ግን አምቢሽን ያለው ቡድን ማለት ነው ከነሱ የተሻለ ፐርፎርም እያደረገ ነው። ቻምፒየንስ ሊግ 2 ዓመት ገቡ፣ 1 ካራባኦ ካፕ ገቡ። ይሄ ፌልድ ፕሮጀክት ነው። ገባ ለሚያወጡት ገንዘብ ፌልድ ፕሮጀክት ነው። ስለዛ ብሩኖ ይሄ ሺፕ እየሰመጠ ነው። የሚሰምጥ ሺፕ ውስጥ አትቆይ፣ ንካው። አሁን በዚህ ሰዓት ብሩኖ ጊማሬዥ ክለባችን ላይ የሚለብሰውን ማሊያ መምረጥ የምንችልበት ሰዓት ይመስለኛል። ለምን ካላችሁኝ ዋነኛው ብሩኖ ጊማሬዥ ከኒውካስትል እንዳይወጣ ከሚፈልጉት ሰው መሃል አንዱ ኤዲ ሃው ከኒውካስትል ለቀዋል። ትናንትና ማታ እንደተናገሩት ከሆነ ከኒውካስትል የሚለቁ ተጫዋቾች ከቁጥጥር ውጪ መሆናቸውንና ብሩኖ ጊማሬዥም የማይቀር ጉዳይ እንደሚመስል አሳውቀው ነበረ። ዛሬ ጠዋትም ተባረዋል። ስለዚህ ክለባችን አርሰናል በዚህ 2 ቀን ውስጥ ሂር ዊ ጎ እንደሚያስብለው ምንም ጥርጥር የለውም። እናንተስ ብሩኖ ጊማሬዥ ስንት ቁጥር ማሊያን የሚለብስ ይመስላችኋል? 10፣ 39፣ 18 ወይንስ የግራኒት ዣካን ማሊያ 34 ቁጥር የሚለብስ ይመስላችኋል? ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁ ይመቻችሁ። እጅግ ወሳኝ የተባለ መረጃ ብሩኖ ጊማሬዥ እና ክለባችን አርሰናልን በተመለከተ በአሁኑ ሰዓት ተሰምቷል። ኮፕሊንካችሁ ያስፈልገኛል። በደንብ ኮፕሊንክ እያደረጋችሁ ተከታተሉ። እንግዲህ በኒውካስትል ቤት ከባድ ነገር እየተፈጠረ ነው። ሰበር በተባለ መረጃ እንግዲህ ከጥቂት ደቂቃ በፊት የኒውካስትሉ አሰልጣኝ ኤዲ ሃው ከኒውካስትል ጋር መለየታቸው ተረጋግጧል። በነገራችን ላይ ኤዲ ሃው ከኒውካስትል ጋር የተለያዩበት ዋነኛ ምክንያት እንደ አንቶኒ ጎርደን እና ቶናሊ የመሰሉ ተጫዋቾች በዚህ ክረምት መሸጣቸው፣ አሁን ደግሞ ወሳኝ የሚሉት ተጫዋች ብሩኖ ጊማሬዥ ወደ አርሰናል ለመሄድ እጅግ ከፍ ያለ ደረጃ ላይ መድረሱ ከኒውካስትል ዩናይትድ ጋር እንዲለያዩ እንዳደረጋቸው በስፋት እየተዘገበ ይገኛል። አርሰናልም እንግዲህ ባለፉት ጥቂት ሰዓታት ውስጥ የብሩኖ ጊማሬዥን ዝውውር ለማጠናቀቅ ያለው ተስፋ እጅግ ከፍ ያለ መምጣቱን ቤን ጃኮብስ ዘግቧል ማለት ነው። አርሰናል በአሁኑ ሰዓት እንግዲህ ይህንን አጋጣሚ በመጠቀም የብሩኖ ጊማሬዥን ዝውውር ለማጠናቀቅ ከፍ ያሉ ንግግሮችን እያደረገ እንደሆነ ተሰምቷል ማለት ነው። ምናልባትም በስተመጨረሻ እጅግ ስንጠብቀው የነበረውና ክለባችንን በከፍተኛ ሁኔታ ከፍ ያደርጋል ተብሎ የሚጠብቀው የብሩኖ ጊማሬዥ ዝውውር የሚጠናቀቅ ይመስላል። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ምንድን ነው እየሰማን ያለ ነው? ሀቢቢ እስቲ ኮፒ ሊንኩን በደንብ እርገጠው። ከደቂቃዎች በፊት እንደሰማነው ዴቪድ ኦርኔስተን ኤዲ ሃው ከኒውካስትል እንደሚለቅ አረጋግጧል። እሺ ምክንያቱ ምንድን ነው የሚለውን ደግሞ ለኒውካስትል ዩናይትድ ቅርብ ከሚባሉ ሶርሶች ውስጥ ሉክ ኢዲዋርድ ማለት ነው ከዚህ በፊት ብሩኖ ጊማሬዥ ክለቡን አይለቅም ሲለን የነበረው ጀለስ ማለት ነው አሁን መጥቶ ምን እንዳለ ስለ ኤዲ ሃው ስንብት ማለት ነው ብሩኖ ጊማሬዥ በዚህ ክረምት ይሸጣል ብሎ ያምናል። ይሄም ኃላፊነቱን እንዲለቅ የመጨረሻ ምክንያት ሆኖታል ይላል ሉክ ኢዲዋርድ ማለት ነው ስለ ኤዲ ሃው ሲናገር ሀቢቢ አሁን እንደምታውቁት አስቀምጥላችኋለሁ የኒውካስትል ቅርብ የሚባሉ ሶርሶች ሁሉ ቻው እያሉ ነው ብሩኖ ጊማሬዥን ኬዝ ማለት ነው ዛርከ እኔ ያገባኛል ይመለከተኛል
ቶሎ አሁን ወጉን መሰንጠቁን ተውና ልጁን አስፈርሙልን። አንድሬ ቤርታ ይመቻችሁ። ትዊተር ላይ የምናውቃቸው ትላልቅ ጋዜጠኞች እንግዲህ በኤዲ ሃው ምክንያት አሁንም እሰጥ አገባ ውስጥ ገብተዋል። በነገራችን ላይ ትዊተር የምትጠቀሙ ማለት ነው በደንብ ታውቃላችሁ። ስለ ዝውውር ኤክስክሉሲቭ ብሎ ሲጻፍ ማለት ነው ያንን የጻፈው ሰውዬ ብቸኛው የመጀመሪያ መረጃ ያገኘው ነው። ለምሳሌ ኤዲ ሃው ከኒውካስል እንደሚወጣ 3 ጋዜጠኞች ኤክስክሉሲቭ ብሎ ዘግበዋል። ፋብሪዚዮ፣ ዴቪድ ኦርነስት እና ክሬግ ሆፕ። እኔ እንደውም ክሬግ ሆፕን አምነዋለሁ። ምክንያቱም ክሬግ ሆፕ አንደኛ የሚኖረው ሰውየው ወደ ኒውካስል ከተማ አካባቢ ነው። ለኒውካስል ከተማ ቅርብ ነው። ለኒውካስል ክለብም ቅርብ ነው። መረጃ ያገኛል። እሱ ላምኑ ይችላሉ። ግን ዴቪድ ኦርነስት እና ፋብሪዚዮ ሮማኖ ኤክስክሉሲቭ ብቸኛ ልዩ ብለው ዜና ሰርተዋል ማለት ነው። የትዊተር ነገር እጅግ አነጋጋሪ የሆነ ይገኛል። 3ቱም ጋዜጠኞች እንግዲህ በአንድ በኩል ደቂቃ ማለት ነው ብቸኛ ዜና አግኝተናል ብለው ፖስት አድርገዋል። ለማንኛውም ኤዲ ሃው ከኒውካስል ለቋል። ወገን ማርቲኔሊ አገባ። አሁን ይህንን ቪዲዮ ለማተለክልኛል አርሰናል ዋንጫ ሲበላ ነው ማገባው ብሎ ቃል ለገባው ልጅ ሼር አድርገው ወይ ሜንሽን አድርገው እዚሁ ኮሜንት ሴክሽን ላይ ማላክለት በደንብ ኮፒ ሊንክ አድርጉና አዳርሱልኝ። ምን አባክ ነው አንተ ማታገባው? አርሰናል ዋንጫ ሲበላ አገባለሁ ብለሃት አልነበረው? ያገባሻለሁ ሲበላ እና ለምንድን ነው ማታገባው? ንቀት ነው? ድፍረት ነው? ምን ሆነ ነው? ማርቲኔሊ ሚስት ብቻ አይደለም ጎል ማግባት ነው። እስቲ አቋመን አሻሽለው። ለነገሩ ዘንድሮ መልቀቅ የሚቀር አይመስለኝም፣ ግን በደህና ብር ቢያንስ ተሸጥ የምሬ ነው ማለት ስኬቴን ጨርሻለሁ ያልኩኝ መሰለኝ እውነቱን ለመናገር። ምክንያቱም አሁን ዋንጫ ስበላ ነው አንተ ሚስት ማገባው ብለህ ዋንጫ በላህ ሚስት አገባ ገብቷላ። ቀጥ ወደ ሳውዲ ነው የምትሄዱ። እኛ ቤት መቃጠል ስለማይመስለኝ እውነቱን ለመናገር ማለት ነው። ምክንያቱም ወሳኝ የሆነ ተጫዋች እናስፈርማለን። ማርቲኔሊ፣ ጋብሪኤል ምናምን መሸጣቸው የሚቀር አይመስለኝም ጀማው። ለማንኛውም ግን ማርቲኔሊ አግብቷል። አገባለሁ ያልከው ልጅ መልሰን እንጠብቃለን። አገባህ ወይ መለሰልኝ። ይሄ ኮስተር ያለ ጥያቄ ኮስተር ያለ